በራሳችን ነገር ኑሮን አብረን መኖር አንችልም? በእኛ ገንዘብ አዎ፣ በአባትሽ ገንዘብ ግን አይሆንም። የአባቴ ገንዘብ ማለት የኔ ገንዘብ እንደሆነ ታውቃለህ። እኔ አልቀበለውም። ምን ያመጻድቅሃል? ስራ ፈተህ ቤት አይደል የተቀመጥከው? እና ስራ በፈታ አንቺን አስቸገርኩሽ? እሺ በዚህ ሰዓት እኔ ካቀረብኩልህ አማራጭ የተሻለ አማራጭ አለ? እንደምሸኩል ነግሬሻለሁ። ዛሬ ጂም ተቀጠቀጠ ነው ማለት ለውጥ እንዴት ነው? አረቱ እኔ ተስፋ ቆርጫለሁ። ምንድነው ምን ትላለች? እኔ ፈራታለሁ። በቃ ምንድነው ግፋ ቢለም ቢበትል ነው። አይሆንም አንተ ኮስታራ ይዲያም እንደዚህ ተቆሳጥራ እንዴት ነው? ኧረ በእናትህ ቆይ የምረን እሺ በቃ እና እንዴት ነሽ? የትልቅ ትንሽ ልክምቦይ ጡጦ ጠቢ ልክምቦይ ቀፋፊ ልክምቦይ ነጠር ጉረኛ ልክምቦይ ዘራፋት ትንኩይ ልክምቦይ የ40 ዓመት ድንግል ልክምቦይ ሃይ ሰላምሽ እንዴ? አንቺ ሊና ከኛ ጋር ስለተጣላችሁ አንቺ መጣላታለሽ እ ምንሽ አንቺም እኮ በእሷ ጭንቅላት ማሰብ የለብሽም ማለት ተሳደብ ነው የመጣው። እኔ እናንተ ለነጋገረን የሚችል ምንም አይነት ጉዳይ ያደረገ ይኸውልሽ ማርታ፣ ይኸውልሽ እኔ ሊናን በጣም ወዳታለሁ። ይኸውልሽ ድንገት በተዋወቅነው ድንገት ቢሆንም እየቆየው ሲሄድ ግን በጣም ወደድኩት። አፍቅረሽ የምታውቂ ከሆነ እባክሽ በእኔና ቦታው ነሽ አስብ። ይኸውልሽ ስለኔ ልትሰማሽ የምትችለው አንዲት ሴት አንቺ ብቻ ነሽ። እባክሽ ልጅ በመጀመሪያ ደረጃ ልነግርህ የምችለው ነገር ቢኖር ህሊና እንደማታፈቅር ብቻ። አንቺ ምን ነው አላውቅም። ጓደኛዬ እኮ ነች። ስሚ፣ ከሷ ጋር መገናኘት እንችላለን? አትችልም። ያ ምን ስለሆንሽ ነው አንቺ? ምን አትጮብኝ ነው ሞሽ በቤቴ የምትጮብኝ ትፈልጋለህ እንዴ? ይኸውልሽ ማለት ህሊና ተናዳብኝ እንጂ ጠልታኝ አይመስለኝም። ፍቅሬ እውነተኛ መሆኑን ብታውቅ የምትጨክን አይመስለኝም። ፕሊስ እርጂኝ በእናትሽ። አንተ ህሊና እኮ በጣም አትመጥንም። አንተ ማሰብ ራሱ አይከብድም ትንሽ? አንቺ ምን ስለሆንሽ ነው እንደዚህ የምትናገሪው? እንዴት አልናገርም? አንቺ ዝም በይ ያለብሽ እንዴ ደግሞ ሁለትሽም የምትሰሩትን ስራ የማናውቅ መስሏችሁ፣ እኛ ግን በጣም ያዝናናን ነበር። የእውነቴን ነው። ደግሞ አንተኛው ሊና ፍቅረኛ ብትሆን ምን አይነት የፍቅር ጊዜ ልታሳልፉ እንደምትችሉ በቅዠት መልክም ቢሆን አይተኸዋል። ስለዚህ በጣም እድለኛ ነህ። ወይ ለምን አንተ አትመክረው? እንድቆርጥለት ንገረው። እውነቴን ነው። አያስባት ሊና ይሄን ያህልም በድያት ያንቺን ያህል አላስቀየመችኝም። እሺ በጣም አሳፋሪ እንኳን ለነገሩ ትንሽ ፍቅር እንኳን ቢገባሽ ኖሮ እንደዚህ አታወሪ ነበር። አንተ የሚገባት አትበቃላ እንጀራ ጋገሪ ምናምን አለ። አረ እንጀራ መጋገር አይደለም። ኤኒ ካይንድ ኦፍ ኩኪንግ ፓስታ መስራት እችላለሁ። አይ ቲንክ መቀቀሉን ነው እንግዲህ ሶሱን አይደለም ውሃው እኮ ነው የሚቀቅለው። አለው ከዛ 5 ደቂቃ ቀቅለው ብላል። አቃጥዬም አውቃለሁ። ፓስታ ያ ስለዚህ ያ እንደ ፓስታ እኮ ሊቃጠል አይችልም እኮ ይችላል። አይ ፕሮሚስ ዩ ውሃው አልቆ ነው ውሃው አልቆ ረስተሽ ነው ታዲያ አሁን በቲቪ ዴቭ የሚባል ልጅ እንዴት አባቴ ልከው ነው። እኔ ዴቭ የሚባል ነገር እኔ መስማት አልፈልግም። በእግዚአብሔር በእናትሽ እርግጠኛ ነኝ አሁን የምነግርሽ ነገር ግን ያስደስትሻል። ምንድነው እሱ? ዴቭ ዲቪ ደርሶታል። ምንድነው ያልሽው? ዲቪ ደርሶታል። ዲቪ ደረሰው? ይሄ አሜሪካ ዲቪ? የአሜሪካ ዲቪ ለኔ ዴቭ? አዎ ያንቺ። ኧረ በእግዚአብሔር በእናትሽ እኔ ልቤ ይቀልጥብሻል። በእናትሽ የምርሽን ነው? አዎ የምሬን ነው። እኔ ታደሻው ምን ላድርግ? ምንድን አንቺ ሚስት አድርጎ ሊሞላሽ አስቧል። ወይኔ ዴቭ በእናትሽ ምን ይሻለኛል? ወይ ምስኪንነቱን እኮ ነው የማልችለው። በእናትሽ ምስኪን እኮ ነው በእናትሽ። እንግሊዝ ዴቪ ይህን ሚስጥር የምነግርሽ በዲቪ ፕሮሰሱ ላይ ሚስት አድርጎ ቢሞላሽ ፈቃደኛ መሆንሽ ለማለት እኔ በጣም ደስ ይለኛል። አይ በኋላ ደግሞ ፕሮሰሱ ከተጀመረ በኋላ አልነገርከኝም ብለሽ እምቢ እንዳትዪ። ትቀልጃለሽ። ዲቪ እኮ ማለቴ ዴቭ እኮ ነው። ችግር የለም። ጠራኸኝ አሁን? አዎ ና ቁጭ በል። ምን ልሁን ነው የሚለው? እስኪ ያስተካክሉ። ምንድን ነው? ኢሜል ፓስወርድህን ነው የሚጠይቀው። ሙላው። ምኑ? ኢሜል ፓስወርዱ ሙላልኝ። እኔ የአባዬ ኢሜል ፓስወርድህን አላውቀውማ። ምን ማለት ነው? አላውቅም ማለት
ማለት አላቆማ አባዬን አይደለም ያወጣውልህ አይደል እንዴ? እኔ እኮ በግዱ በገዛ እጄ እኮ ነው የምቃጠል ራሴ እየጠየቅኩ እንዴት ነው የአባትህን ኢሜል አካውንት ማታውቀው? እኔ እንዴት ላውቅ እችላለሁ? ኢሜል አካውንትን ያልከፈትኩልህማ እንዴ ሙኩት አንተ እየተሟገትከኝ ነው። ለዚህም በቃ ትሰማኛለህ? አምጣው ስልኩን አምጣ ስልኩን። ታየኛለህ ደግሞ ነገ የሽፈራው ልጅ የ9 ዓመቱ ልጅ ሲያስተካክለው ስልኬን ታየዋለህ። አረ ጎርጎሮ እንዳያበላሽብህ። ዝም በል ካንተ ይሻላል። በትምህርቱ ራሱ ጎበዝ ነው እሱ ቆዳ። አንቺ ተሻለሽ? አሁን ለአራተኛ ጊዜ ነው ሳስመልስ። እኔ ከሆነ በኋላ በእናትሽ በቃ ልጠጣ ስል ራሱ ከልኪኝ። እኔ መጠጥ በደረሰበት መጠጣ አልፈልግም። እንዴ ስትጠጪ ደግሞ ታስቸግሪያለሽ እንጂ በስመ አብ በወልድ። ምንድን ነው ደግሞ ያስቸግረው? አንቺ ማታ ያለሽው አታስታውሽም እንዴ? ክለብ ገባን ጠጣን፣ በጣም ስጨፍር አስታውሳለሁ። በቃ መጣን ወደ ቤት እንዴ። እንደዛ አይደለም የተፈጠረው። ይኸውልሽ ምን አደረኩ? ትናንትና የሚመችሽ ልጅ ነበር አስታውሽ? አናገርኩት። ኧረ እንደሆነ ምንድን ነው የሚሻለኝ? አናገር ቢሆን በምን እድልሽ እንዴ ከሆነ ቀሽን ጋር ነበረ ቀጥታ ይልሽ ልዩሻን በጥፊ ምን አርጋሽ እንደሆነ አላውቅም። መታወት ከዛ እሱን ደግሞ ያሹና እገልሃለሁ ዛሬ አብረኸኝ ነው የምትሄደው። ከዛ ቢላ ወጣሽበት አውቀሽ ነው አይደለ? እናቴ ተሞት እየቀለድኩ አይደለም። ከዛም ቢላ እኔ ምን አውቃለሁ ቢላው እንዴት እንዳመጣሽ። ከዛ እሱ ተደብቆ እንደምንም ሄደ። ከዛስ ደግሞ ሌላ ምን አደረኩ? አንቺ የሆነ ሰዓት ላይ ጋርድ ካለ በደምኩ ብለሽ እንዴ አውቀሽ ነው ላውቀሽ ነው። እኔ እናቴ ተሞት እየቀልዳለሁ። ጋርድ ላይ ደባደብኩ ነበር። አሁንማ ክለብ ላይ ራሱ ለጥፎሻል። ልጅ እንዳትገባ ተብሻለሁ። የምር ዋርኒንግ ላይ ነሽ እንዳትገቢ ተብሽ ሰጥሻል። ፎቶሽ ራሱ ናይ ግቢ። ዋው ቤት በጣም ያምራል። ልክ እንዳንቺ ለምሹ ተቤቱ ሳሎን መሆን አንችልም። ራይትስ ኦኬ አይ ኢንሲስት። So you told me it's your first time. Menu. They tangy. Adam şuna mı saçları? Ha? And then what are you? When are you going? When are you going? It's okay. Calm down, baby girl. Taragagi. When are you? Let me handle you. And then when are you going? Film learning. እኮ ታዲያ ፊልሙን እንሰራው ነው የፈለኩት። እኔ ቆንጆ ነው ሻራ በቃ በታው ያላታሰብኝ ታይ ወንድም እኔ ይኸውልህ እንደዚህ ነገር ፈልጋለሁ የሚመጡት ገብቶሃል አይደለ? ኮሚ አባዬ ደግሞ እንዴ ምን አባዬ ብለሽ ትግሪኝ? እኔ በእናትህ አባት አለ ሌላ አባት አልፈልግም። በእናትህ ጭፍ ኧረ ምን ሆነሽ ነው? በእናትሽ አንቺ ምን ቃላችሁ እንዴ? በእናትህ እኔ እናቴ ራሱ እዚህ እንዳሉ አታውቅም። በእናትህ እኔ መሄድ የለብኝም። የሚተራ ነገር ነው በቃ ኖርማል ነገር እኮ ነው። ጀስት ሪላክስ አድርጊ ሰውነትሽ ነው። Let me show you how it's done. ኧረ በእናትህ አታግባ በቃ አታግባ። በጣም የሚያስጠላበት ተው በቃ ተው። ወይኔ ነይ እበት ስታስጠላ ነው ነይ። Focus. Do you suffer from depression and anxiety? Yes. መርቶት ነው እንዴ? ማን ነው የሚከለክለው? ምን እናምጭላቸው? በገዛ ገንዘቤ እውነት ነው ይችላሉ። ጎበዝ ጨብጡኝ ጨብጡ በገዛ ገንዘቤ ይችላሉ። What kind of shit is that?
Most people want to borrow sugar or even ketchup. You want to borrow my car? Hell no. The hell on. Well, let me borrow a joint. You need to borrow a job with your broke ass. Always trying to smoke up somebody's shit. The hell on, Felicia. I'm gonna remember that. Remember it. Write it down. Take a picture. I don't give a fuck. እኔ ጉድጓድ ዛሬ መቃብር ልግባ። እኔ ዛሬ በአታነች 3 ነች አይደለ? እኔ መቃብር ልግባ። ድንግል እውነት ትፍረድብኝ። ጌታ ኢየሱስ እውነት ይፍረድብኝ። አንቺ ሃይማኖትሽ ምንድነው ሰርካለ? እኔ አሁን ፕሮቴስታንት ነኝ። አባዬ አቤት። ቆይ እኔ ግርም የሚለኝ ነገር ከእለት ወደ እለት እንዴት ሰው ያምርበታል። የምሬን ነው አባ፣ በጣም ያማረብህ እኮ ነው። አንቺ ደግሞ ኧረ ተይ እንዴ አርጅተን ተይ። የምር በየጊዜው እኮ ወጣት እየሆንክ ነው የምትሄደው። እውነት አታረጅም እኮ አንተ። አመሰግናለሁ። ያው ታውቂያለሽ አንዳንድ ስፖርት እኮ መካከራል። ኧረ ስፖርት አሪፍ ነው። ስማኝማ አባ እንትን 2000 ፈልጌ ነበር። ትራንስፈር ታደርግልኛለህ? እሺ ትራንስፈር አደርግልሻለሁ። ትራንስፈር አደርግልሻለሁ። አመሰግናለሁ አባዬ። የኔ አባት ምን ፈለግ? ኧረ አባት ትቆጣ በእናትህ። እኔ ግን ነግሬሃለሁ እንዴ ሰው አያረጅም። ሰው እያደረ ወጣል። አንተ አዩ አባዬ ይሙት ተብሏል። ምኑ እህት አለች እንደዛ መታ ከዛ ብር ወሰደች። በቃ የለኝም ከዛ በላይ የለኝም። አይዲያው ግን ይሄ ነበር አባዬ። ይሄ ነበር አይመጣው ሀሳብ ሌባ ለማያውቅ ደላላው ነግሮሻል አይደለ? አዎ ሁሉንም ስራ መስራት ትችያለሽ። አዎ ትዬ። አዎ በጣም ጥሩ። ይኸውልሽ እኔ ቤት ምን ስራ የሚባል ነገር የለም። በቃ ተኝተሽ መቀለል እንደዛ በይ። ጠዋት ስንት ሰዓት ላይ እንድነሳ የሚፈልጉት? ማለዳ የኔ ቤት ሳይጸዳ ትነሽና ግቢውን ታጸጃለሽ። መጀመሪያ ግቢውን ጽድት አድርገሽ ይኸው አታክልቶቹን ትኮተኮችና ስትገቢ የልጆቹን ቁርስና የባለቤትን ቁርስ ትሰሪያለሽ። አዎ ቁርሳችንን ከበላን በኋላ ደግሞ እትዬ ብርቄ ቤት እድርተኛ ጋር እንሄዳለን። እሷ ጋር ድግስ አለ። ሄደሽ እዛ ደግሞ ያለውን ስራ እንዳለ ጥንቅቅ ነው የምታደርጊልኝ። ጥንቅቅ እንደው ማን እንደሆንኩ እንዲያውቁልኝ ይፈልጋል። ሙች እሺ ተመልሰን እና ደግሞ ይሄ ግድግዳው ይታጠባል። ቤቱ ምን ቅርቅር አርሽ እንድታጠጂልኝ ይፈልጋል። እሱን ስጨርሽ ደግሞ አሻሮ ትቆያለሽ። አሻሮውን ቆልተሽ ስጨርሽ ጠላ ጠምቀልሽ። እሱን ስጨርሽ ደግሞ ኮንፈርት አለ፣ ምንጣፍ አለ፣ የሶፋ ጨርቅ አለ፣ አልጋ ልብስ አለ። ሙሉ እርግጥ አርሽ እንድታጠጂ ነው የምፈልገው። መቼም ይሄ ሁሉ በአንድ ቀን አይደለም ማለት ይሄ እንዴ እና ታዲያማ በሁለት ቀን እንዴት ሰራለኝማ? በአንድ ቀን የሚያልቅ ስራ እኮ ነው። በዛ ላይ ደግሞ የረሳሁት ነገር ወንዱ ልጅ ራሱን አይጠብቅም። ሱሪም ቀይር ምናምን ማለት አለብሽ። አንዳንድ ደግሞ ሙታንት ሆነ የምትቀይርለት በጣም ደስ ይለኛል። እዚህ ደላላው እኮ አልነገረኝም ህፃናት ልጆች እንዳሉት። እሱ ሳር በሁለት ዓመቱ እንዴ አላገባም እንጂ 42 ዓመቱ ነው። ምንም ማለት አንዳንድ ቀንም ገናው የምትታጠቢ ደስ ይለኛል። ሌላ የምትሰሪው ነገር የለም። ታኝተሽ ልቀልብሽ ባል ባለጌ